ሰላም ቤተሰቦች እንዴት ናችሁ? ጫወታ አለን። ጫወታውን ሰብስክራይብ ያደርጋችሁ መጀመር እንዳለሱ ያበደ ጫወታ ነው የሚሆነው። ድሪቨለኛው መስዑድ ከሰተበታለሁ። ሰላም ይባላኛም እናሸንፋለን። እዚህ ጋር ውሃችንን ይዘናል። ጫማ ምናምን ካልሲውን አርገናል። ጫማ ብቻ ይቀርናል እናረጋለን። ሌትስ ጎ። ጫማን ያረክ ነው? እንዴት? ሌትስ ጎ ወደ ሜዳችን። እስኪ ስለስንት እንደሚያልቅ አሁኑኑ ኮሜንት ላይ ገምቱልኝ። እስኪ ገምቱ። ከመጀመሪያ እኔ ልገምት። መጀመሪያ ኮሜንት ላይ ይጻፉ። እስከ 5 ሰከንድ እንስጣቸው። 5 ሰከንድ እንስጣቸውና ጊቫዌ ተዘጋጅላቸው ተሸልመዋል። ለመለሰና ጨበጭባለን። ጊቫዌ ነው ባቅማችን ነው። አንዴ እነሰን የት ሄደ እንትኑ ከኋላ መስዑድ ነስሮ የሚለው እሱን አይደለም ያረኩት። የቶተናሙ መለያ አይደለም ትለኝ። እሱን አይደለም ያረኩት። ያ የቡድናችሁ እንትን አይደለም። ደሞ ማንንም መተ እየጨፈረበት የሚሄድበትን የቶተናም መለያ አረግ ነው እንዴ? አርሰናልም መተ አራላ አንድ ጠብጥቦት ሄደ። ስግለምጥበት ሆያ ሆያ ጨፈረበት እኮ ነው የሚሄደው። አርሲየኔ ነካለውን በረካ ብራዚል አርሰናል ለጋሽ ነኝ። እኛ እስካሁን ድረስ ዋንጫ ያልበላነው ለምን እንደሆነ ታውቃለህ? ከ22 ዓመት በታች አንበል አያስበሉም አሉ ፕሪሚየር ሊጉ ማለት ነው። ከ22 ዓመት በታች እናስበላም አሉ እና ይኸው እስካሁን ድረስ ጠብቀን 22 ዓመት ሞላን በላን ማለት ነው። በጣም ይገርማል። ከዛ ይኸው የማንቸስተር ደጋፊዎች አሁን ሙሉ ብታገኛቸው ሐኪም ቤት ናቸው። ጎሮራቸውን የሲቲ እና የማንቸስተር ደጋፊዎች ማለት ነው የታከሙ ነው የኔ ማለት ነው። ጎሮራቸውን አመማቸው በጣም ቄሱ። አንድ ጭዌ ልጫወትልህ ማማር። እሺ የሴቶች ጨዋታ ማለት ነው። ቤት ከዛ ቋጥሬ ጎርጋ ደርሶ ምን ቢሉ ጥሩ ነው ቤትና መኪና ካለለው እናገባም ማለት ባራይድ ይደብራል። ይሄን ነው ቤትና መኪና የሚወዱት። መኪናና ቤት ከሌለው እናገባም ጭራሽ በኳስ መጡ ማለት ነው። በጣም ይገርማል። አንተ ወደዛች ገጠጋቤ እብዱን ይፈነከትሻል። መሮጥ ነው ምን ይፈጠር? አንተ ሽሮጣ ታመጣለህ ዋ ለስታዲየም ነው ያስኩት። ራን እንዳትገባው ወይስ እንዴ? ራን መስዑድ ተነሳኩ። እናቴ አሁንም ፎሎ እያደረጋችሁ አይደለም? እኔ የታወቀኝ ነው። ፎሎ አድርጉ። የማታረጉ ሰዎች ፎሎ አድርጉ። እስኪ 100 ሺህ እንግባ። ምን ችግር አለው? ነካውቻ ያረጋችሁ ፎሎ ላይክ ማድረግ እንዳይረሳ። ታውቃለህ መስዑድ 100 ሺህ ሰው ምናምን 300 ሺህ ሰው ያያል ያንተን ቪዲዮ። ከዛ ውስጥ ግን ሰብስክራይብ የሚያደርገው 30 ሺህ ሰው ብቻ ነው። ለምንድን ነው? አይ የስታዲየማችን ዘንድሮውን አርሰናል መብላቱን አታምንም? አላምንም። ምን አይነት የማንቸስተር ደጋፊ ነው ብራዘር? መስዑድ እጄ ቆስሷል። ይሁን ጓንት ነው የቼልሲ ላይ ብራዘር ቁመቴን አትታየኝም። ይኸው አቤል ይባላል። ስምን አስተዋውቃቸው። እባክህ አትፍራ። አስተዋውቃቸው ስምን ንገራቸው። አትፍራ። አቤል ያንተ ቡድን ነው? አዎ እኛ ክለብ ነው የሚሰራው። ጎበዝ ተጫዋች ነው? ምንም አይልም። ምን ላይ ነው የሚሰራው? አጥቂ ነው። የኔ ተቀናቃኝ ነው። መሀል ላይ ነው። እና መስዑድ ጫማቸው ይገማል። ከነሱ ጋር እንጋጠም። ኮቻችንን ታስተዋውቃቸዋለህ? አዎ ዩቲዩብ ቤተሰቦች ኮቻችንን እና እሱም የሚለው ነገር ካለ እንሰማዋለን። አሁንማ አርሰናል በላ። ወይኔ የማንቼ ጉድ ወጣ። ማንቼ ዋንጫ ከበላ ለካ 44 ዓመቱ ነው። ወላሂ ጉድ ወጣ። ዋንጫ ከበላ 44 ዓመቱ ነው። ማድሪድ 21 ዓመቱ ነው። ባርሴሎና ጭንቅላቴ እንደዚህ አበጣው በኳስ ነው ብራዘር። በጣም እውቀት አለኝ። በጣም የክለቡ ማዲያ ነው። ተጫዋቾቹ በጉልበት ሳይንሳቸው እዚህ ጋር መጥተው ይቀዳሉ ማለት ነው። በርገር አለ ስትል ሳምቡሳ ያመጡላል። ምንድነው? እኛ እኮ በርገር አለ ብለን ነው የምንገባው። ባነሩ ላይ ያለው ምግብ ያምጡልን እንጂ ምንድነው? ወይ ነገር ኢትዮጵያ ውስጥ መስተካከል አለበት። ባቄላ እዛን ሽምቡራ ነው የሚመጣው። ባቄላ ስታዝ ሽምቡራ፣ በርገር ስናዝ ሽሮ ፈሰስ ብላ ምንድነው? እዛ በቃ አስቀመጣችኋ ፎቶ ላይ ያለው ምግብ ማምጣት ነው። ይሄ ነው ሜዳችሁ? ዛሬ በእኛ በኢምሪትስ ሜዳ ነው የምንጋጠው።
የውዛቸው ጋር ደግሞ ፒዛ አስቀምጧል። ወላሂ የለም ግን ፒዛው ባለፈው ላይ ጠይቄ ፒዛ አለ ወላሂ የለም። ፒዛ አሳምቡሳ ነው ያለው። እንዴት ነው ፎቶ ላይ ፒዛ ሳይዘው? ይገርመኛል። ተተየነ የኢትዮጵያ ኑሮ ሼሞኒው እንዴት ፒዛ ሳይተው ሽሮ ያመጣሉ? ሽሮ ፈሰሰ ነው። ያው መጥቷል። ኮች መጥቷል አይደለም ልጆች ትንሽ ልጆች መጥቷል። ጭቃ ነው ግን ዛሬ መስዴ ጭቃ ነው የምትሆነው። እዛች ጋ ነው የሳሩ ነው ጭቃ የሚይዘው ማለት እዛች ጋ ምንም ማለት ኳስ ለመቀበል ከጓደኛክ ላይ ራስህ ምን ማድረግ መቻል አለበት? ቀለል ታደርግና ኳስ ለመቀበል ራስን ዝግጁ ታደርጋለህ። ተግባባን አይደል? ቱሚ ቶሎ ስጠው። ድንቀና ና ጆን እዛኛው ላይ ና እዚች ጋር አሁን አንተ ትኩረትህ የሚሆነው እሱ ጋር ነው። ተግባባን አይደል? እሱ ጋር ይሆናል ትኩረትህ። ለማን ነው የምትሰጠው ኳስ? ለጆን ኳስ ትሰጣለህ። ጆን ደግሞ ለድንቅነህ ነው የሚሰጠው። ድንቅነህ ለሰላዲን ትሰጣለህ። ሰላዲን ደግሞ ወደዛ ነው ለማን ነው ኳስ የምትሰጠው? ለመሱዴ። መሱድ በዛ ይገባላል። ከዛ መሱድ ደግሞ በረኛው ላይ ትሞክራለህ ማለት ነው። እሺ ተግባባና ጀምር። ተረጋጋ። ኦፍሳይድ እንዳገባ ቅደርለት። ሰሉዬ አንተ ደግሞ ኳሱን ጎበዝ ልጅ አናበልና ነው በረኛው ጎላኒ እስቲ ጎበዝ። ሌላ ኳስ ይኸው ወደዚህ ጆን ፊቲን ወደዚህ አዙር። በቃ እዛ ጨርሰናል እኛ። ተው አትነካካ ኳስ። ኳሱን ያዘውና ይኸው ጎሉን ታምራለህ። ጎበዝ ልጅ። ሰልፋችሁ ላይ ገቡ። ይኸው ነው ያዝኩ። እንካምን ተይ ኳሱን ቀይረኝ። አንድ ተጫዋች እንትና ድንቅነህ አለ ዘይድ አይላንዱ ጋር ሂድ። ከዛ ኳስ ይለቅልሃል። እሱ የሚለቅልህን ኳስ አንተ ነካ ብቻ ነው የምታደርገው ወደዛ። ከዛ መልሶ እሱ ይሰጣል። አንተ ፊቴን አዙረክ። አሁን ለምሳሌ ያክል ይሄ ተጫዋች ነው። ተግባባን አይደል? እሺ መሱዴ ኳስ አንድ ፓስ ታደርግለታለህ ለድንቅነህ። እሱ መልሶ ፓስ ያደርግልሃል። ከዛ ትቀድለታለህ በዛ በኩል። እሱ ደግሞ ከጀርባ ከተጫዋቹ ጀርባ። ከሱ ኋላ ያለው ሃይላንድ ምልክት ምንድነው? ተጫዋች ነው። እንዳትረሱ ይሄንን ነገር። እሺ ጀምር። ስተለ ጓደኛ ጎበዝ ልጅ አናበልና የበረኛውን ታምራለህ። ሰላም ጋይሶች፣ አሁን አብሮኝ የሚጫወቱትን ልጆች ላስተዋውቃችሁ ነው። ተከታተሉ። ስም ማን ነው? አቀንጅብሩ። ስንተኛ ክፍል? ሁለተኛ። ወደፊት ምን የመሆን ሀሳብ አለ? ኢትዮጵያ ቡና። ወደ ስታድግ ወደ የክለብ መስራት ትፈልጋለህ? ስታድግ ኢትዮጵያ ቡና። ነማልካም ይርጋ ጨፌ ከነማ ዳግም ክፍል። የት ክለብ ነው መስራት የምፈልገው? ኢትዮጵያ ቡና። ድንቅነህ አለማየሁ። የክለብ መስራት ትፈልጋለህ? የት ክለብ ነው ወደ ድሮ ስታድግ መሆን የምፈልገው? ይርጋ ጨፌ ቡና። ኢትዮጵያ ቡና ተጫዋች ቅዱስ ጊዮርጊስ። ወይኔ ሰሚርን ስምህ ማን? ሰሚር ዩሱፍ። የክለብ መስራት ትፈልጋለህ ስታድግ? ሲዳማ ቡና። ያው እንደሰማችሁት ሁላችሁም አስተዋውቂያለሁ። ይሄ ነው የክለባችን ልጆች። አሁን ሜዳሊያ በልተናል። እንደምታዩት ያው ሁሉንም እንጠይቃለን። ሜዳሊያ የበሉበትን ምክንያት በምን እንደተሸለሙ ማን ከፍተኛ ጎል አግቢ እንደሆነ ሁሉ ነገር እንጠይቃለን። እና አሁን ደግሞ ከዲ ነው የምንጠይቀው። ከዲ በለጥ ከሚሉ ማለት ነው። ስምክም አልበል እንተስኖት ወንድም። ይሄን ሜዳሊያ እንዴት በላው? ጎበዝ ተጫዋች በመባል ኮከብ ተጫዋች ተብዬ ተሰጠኝ። ቢኒያም ክፍሌ። ቅዱስ ጊዮርጊስ እቺ ሜዳሊያ እንዴት በላው? አይ በቡድኑ የተሻለ ሚና መጫወት ወስጄው። ስምህ ማን ነው? ወይ ነው ተከላካይ ገብርኤል ማጋላሽ ወይ። ስምህ ማን ነው? ያን ሽብሩ። እና እቺ ሜዳሊያ እንዴት በላው?
ለዘመን ቲም ምርጥ ኳስና አለኝ ገዛ ብዙ በአሲስት ስሜ ናታን ካሳሁን ይባላል። ጂናው በአሲስት ነው የበላ ሳሙኤል መስት አማካኝ ቦታ ተሽዬ ስለተጫወኩ ነው ሜዳሊያውን የበላሁት። አጨብጭቡ እንጂ። አሁን የጋሊሶን ሁለተኛ ተቀናቃኙን ቤንዲን ይዘነዋል። ቸርነት የበረኛውኝ ግብ መጠበቅ አሻሽዬ አሁን ጋሊሶ ቅድም ምን አለ? ከ8 ፔናልቲ 7ቱን መልሻለሁ አለ። አንተ ስንት ነው? ኧረ እኔም አንዱም አልገባም መልሻለሁ። ስጦታ አበበ እኔም አሲስት አድርጌና አማካኝ ቦታ 4 አሲስት አማካኝ ቦታ ተሽዬ ተጨ አጨብጭቡ። ከድሬ ያው ነው ለፍተህ ነው የምታመጣው። የትኛው ሜዳሊያ ዝም ብሎ አይሰጥም። ሜዳሊያ አሲስትና ጎል በማድረግ ነው። ስንት አሲስት ስንት ጎል? 4 አሲስት 5 ጎል። ሞላ ላይ ገባም ይችላል ከዚህ በኋላ ሞራል እና የዲዮች ምርጦቹ እነዚህ ናቸው። የኢዎችንም አስተዋውቂያቸዋለሁ። ይመቻችሁ። ወደፊት ሌትስ ጎ። አሁን የምንገኘው ይርጋ ጨፌ ከተማ ስቴዲየም ውስጥ ነው። አሁን ላይ ብዙ ነገራቶች አሉ። ጄኔሬሽኑ እንዳይጠፋ ብዙ የሚለፉ ቲሞች አለ። ብዙ የሚያስፈልገን ማቴሪያል አለ። ላይክ ብናይ ከዚህ የምንሰራበት ኳሶቹንም የኮን እጥረትም አለብን። በአይላንድ ደርድረን ነው እየሰራን የምንገኘው እና ያን ነገር ሳቲስፋይድ ከጎናችን ለመሆን ሬዲ የሚሆን ቢያንስ ለማገዝ ፍቃደኛ የሆነ ሰው ቢያግዘን ከጎናችን እንዲሆን እንፈልጋለን። አንድ ኳስ 12000 ብር ገብቷል። ያን ነገር ኬት አንጥተን ነው? እነዚህ ልጆች አቅም የላቸውም። 300-400 ብር አንድ ተጫዋች አምጣ ሲባል ቡድን ቀይሮ ሌላ ቡድን ለመግባት ነው እንጂ የሚፈልገው የቲም ስፒሪት ወይ የቲም ላቭ ኖሮት በዚህ እቀጥላለሁ ብሎ ወይ ፋሚሊ አስጨንቆ የሚያመጣበት ሞመንት የለም። አንድ አሰልጣኝ በዲሲፕሊን ሲቀጣው ይሄን ነገር አይተው ከጎናችን ብዙ ሰዎች እንዲሆኑ በስልክም በአካልም ማውራት እንፈልጋለን። እኛ ፈርስት ኒድ የሆኑ ነገሮች የሚያስፈልገን ማቴሪያል ብቻ ነው። ከኳስ እጥረት ኳሱን ያያችሁ ነው። ኳሱ አልቆብናል። ስንት አመት የምንጠቀመው የሚሰራው አንድ ቲም አይደለም። አንደር 10 አለ 50 አለ 30 አይ ቲንክ 70 አባቭ የሚኖሩ ነገራቶች ስላሉ ያን ነገር አይታችሁ ከጎናችሁ ብዙ ጊዜ ሰው ተሰላይቷል። በፖስታ ጠይቀናል። በአይ ቲንክ ካርድ በትነናል። ብዙ ነገር አይተናል። ግን ምንም አጥጋቢ ነገር ስላልሆነ አሁን ፊት ለፊታችሁ ለመቅረብ ተገደን ነው እንጂ ሌላ ምንም ኒድ የሆኑ ነገሮች እና የምንፈልገው ማቴሪያሉን ቢያንስ አቅርቦ ኳሱን ገዝቶ የሚሰጠን ሰው ኮኑን ገዝቶ የሚሰጠን ሰው እንጂ ኢንካም ጀነሬት ወይ ፕሮፊታቢሊቲ የመሆን ሞመንት ላይ ፈልገን ስላይሆን እኛ የሚያስፈልገው ሜንታል ሳቲስፋክሽን ነው። አሰልጣኝ ነን፣ መንዝ ሳላሪ የለውም፣ የሚከፈለን ነገር የለም። ግን ፈርስት የሰው ልጅ የሚያስፈልገው ሜንታል ሳቲስፋክሽን። አንድ ተጫዋች አሳድጌ ሰርቼ የተሻለ ቦታ ሲደርስ የሚያገኘው ምን ያ ተጫዋች ይከፍለኛል ወይ ነገ የሆነ ነገር ያደርግልኛል የሚል ሞመንት ሳይሆን ሜንታል ሳቲስፋክሽን፣ ሰላማዊ መንፈስ በቃ ይሄ ልጅ እኔ ነው ብዬ የምኮራበት። አዘርዋይስ ሌላው ተርፎ አገሩን ወክሎ የሚጫወትበት ልጅ መሆን አለበት። ያ ጄኔሬሽን በእንደዚህ አይነት መንገድ ካልተገ አሁን ባለንበት ሞመንት ከሆነ እኛም ኦቨር ተስፋ የመቁረጥ ሲቹዌሽን ላይ ልንደርስ እንችላለን። የሚያግዘን ሰው ግዴታ ያስፈልጋል።